አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አለሁኝ አልሐምዱሊላህ። ከሰሞኑ አንድ ቪዲዮ ልጋብዛችሁ ማለት ነው። ቪዲዮም ደግሞ ምንድነው የእኔና ጽጌ ማለት ነው። ጽጌ ቪዲዮ ነው። ቪዲዮ በጣም የሚያስቅና ፈገግ የሚያስብል ነው። እኔ በጣም ፈገግ ብዬበታለሁ ማለት ነው። እንግዲህ ባሎቻችሁ ሲመጡ የመጀመሪያዎቹ ሲሆን እንዴት እንደምትሆኑ ደግሞ የክብር ሰው ከኋላው ከጎኑ እንትን ጠባቂ ይዞ ሲቀርብ ደግሞ በተለይ በጣም ከባድ ነው አይደለም? እውነት በጣም የሳቅሁት ልጅቷ እየፈራችው የምታገባውን ባል ነው ወይስ አጠገቡ ያለው ወንድ ነው ወይንም ደግሞ ጠባቂው ነው የሚቻለው የሚለው ውስጣችሁ ላይ ምን ያስብልና በጣም ነው የሳቅሁት። ለራሴ እንደዚህ አይነት ነገር በጣም እፈራለሁ። ከኔ የባሰ እጇ ቅጥቅጥቅጥ ደግሞ ሚዲያ ወታደፈር ሆነ የምትኖር ሴት ደግሞ በዚህ ልክ ስትፈር በጣም ከባድ ነው እና በጣም ነው ፈታ ያረገችኝ ጽጌ ማለት ነው። ያው እንግዲህ ባሉ እኮ ሽምግልና የተቀበሉኝ በማለት ሁለተኛ በድጋሚ ይቅርታ ጠይቆ መጥቶ እሷ ይቅርታ ጠይቃ ዳኒ ነው ያበላሽብኝ በማለት ቀጣዩን በደንብ በትክክል እንደምታስተናግድ ቃል ገብታ ሸኝተዋለች ማለት ነው። እንግዲህ ሀብታሞቹም በቃ ብር ይፈልጋሉ። በቃ ሀብታሙን የምትሉ ሰው እንግዲህ ብር ፍላጋ ነው ይህንን ሱፍ ግጥም አድርጎላችሁ ያኔ ኖሮ ሳይሆን ጠባቂውም እንደዚሁ ተከፍሎት ይሆናል። መቼም ቢሆን ጽጌና ዳኒ የሚለያዩ አይመስለኝም ማለት ነው እኔ በኩል ማለት ነው። እና በጣም መስፈት ያልኩት የምር በጣም የሳቅሁት። እናንተስ ምን አሰባችሁ? ሰሞኑን ቪዲዮዎችን እያየሁ በጣም ነበር የሚስቅ የነበረው። እንግዲህ ቪዲዮዎችን እንዳላያችሁ እንግዲህ ፈታ ገና በመግደል ላይክ ሼር አድርጉ። በርቱ። ቻው